መታጨቴን ማሻአላ በጣም ያምራል። ሙሉ ነው ያለው ሰው። ክብር ዋና አስተዳዳሪያችን፣ ክብር የዩኒቨርሲቲያችን ፕሬዝዳንት፣ ሌሎች እንግዶቻችን ሁላችሁም ፕሮቶኮሉ እንደተጠበቀ እንኳን አላህ ለዚህ ቀን አበቃን ለማለት እወዳለሁኝ። ብዙ ነገር ከተባለ በኋላ መናገር ይከብዳልና ያልተነገሩ ነገሮች ላይ ብቻ አነሳለሁ። በመጀመሪያ ደረጃ ይህን ሀሳብ አመንጭተው ራሳችንን እንድናስተዳደር በራሳችን ሰዎችን እንደምንመራ ለዚህ ላበቁ እንደታገሉ ሀሳቡን አመንጭተው ደግሞ ትምህርት ቤቱን ያቋቋሙት ሰዎች እባካቸው አትወጡ። ስራችንን እያየን ነው። 7 ዓመት ሞላ። እንግዲህ አሁን የሚመረቁ ልጆች ይረከቡታል፣ ራሳቸው ያስተማሯቸው ልጆች። ትምህርት ቤቱ ባለቤት አለው ማለት ነው። ተወደደ እንደጠላ በጣም ደስ የሚል ቀን ነው። ጥቂት ነገሮች ብቻ ነው ማወራው። ሞሮፍ ተማሪዎቹን መምከር ላይ ነው። ኢንጂነር ሞሪን እንዳለው ጊዜ አግኝቼ ብቻቸውን ማገኛቸውን ደስ ይለኛል። ይህም አጋጣሚ ጥሩ ነው። ለሌሎችም ለሚቀጥለው ዓመት ለሚፈተኑትም ይሆናል። አንደኛ ቅድም እንዳልኩት አናብዛው ነገር ቅድም ግማሹን ስለተናገርኩኝ ደረተ ነው ያልከው በቀለት ደረተ ሁለት ነው። ስለዚህ ለዚህ መብቃታችሁ ትልቅ እድል ነው። ማህበረሰባችን ከእናንተ ብዙ ነገር ይጠብቃል። ከዚህ በፊትም ተናግሬያለሁ። ለእናንተ የወጣችው በጀት ለህሙማን ክሎሮኪን ከሚገዛባት የተቀነሰች ናት። ከገበሬው በጀት ላይ የተቀነሰች ናት። ኬት የሚመጣ ኬት ለእናንተ የተከፈለው መስዋዕትነት በሚሆናችሁ የደከሙበት ያ ሁሉ ከባድ መስዋዕትነት የተከፈለውና እናንተ አሁን ባለ አደራ ናችሁ። አደራ ተሸክማችሁ ነው የምትሄዱት። የእኛን ማህበረሰብ በትምህርት ወደ ኋላ የተወተትንባቸው ጉዳዮች በብዛት ስላሉ በየቦታው ስለምናስባችሁ ስለምንመኛችሁና ስለምታስፈልጉን በትምህርት ተወዳዳሪነታችንን ለማስፋት የተከፈለ መስዋዕትነት ስለሆነ በየጊዜው ከአምባሳደርነታችሁ በተጨማሪ ያለባችሁን የተሸከማችሁ ዕዳ ቀላል አለመሆኑን አስባችሁ እንዲሰሩ ነው የምመክራችሁ። በጣም ጥቂት ነገሮች ናቸው፣ ግን ወሳኝ ነገሮች ናቸው። ትምህርት የሚጀምረው የመጀመሪያው ቀን ነው ዩኒቨርሲቲ ሲገባ። ስለዚህ ጥናታችሁን የሚጀምሩት ዶክተር ቶፊቅ ያግዘኛል፣ ምናልባት የመጀመሪያው ቀን ያልጀመሩ ልጆች ይዋከባሉ። ስለዚህ የመጀመሪያው ቀን ነው ጥናት የሚጀምረው። ሁለተኛ ትምህርት ዩኒቨርሲቲ ከቤት ሲወጣ የእኛ ልጆች በጣም ሸፍነን ነው የምናሳድጋቸው በአብዛኛው። ስለዚህ ነፃነት ማግኘቱ የሚያስከትለው ጥቅምም አለ ጉዳትም አለ። ስለዚህ ጓደኛ የምትመርጡት ከነማ ጋር ነው መሆን ያለብን የምትሉት የመጀመሪያው ቀን ነው። የመጀመሪያው ቀን ሰው ለማስደሰት ብላችሁ ከእናንተ ጋር የማይሆን ቡድን ውስጥ ከገባችሁ ከዛ ውስጥ ለመውጣት በጣም ነው የምትቸገሩት እና ከመጀመሪያው ቀን ጀምሮ ከማን ጋር የሚለውን መወሰን አለባችሁ። ዲሲፕሊን ወሳኝ ነገር ነው። ቅድም አብዱልመጂድም ሲያነሳ ነበረ። በእርግጠኝነት የዲሲፕሊን ችግር ይኖራል ብዬ አላስብም። ግን አዳዲስ የምንለምዳቸው ነገሮች የሚጀመሩት ትምህርት ቤት ነው፣ ዩኒቨርሲቲ ውስጥ ነው የሚጀመሩት። ከእነሱ ውስጥ ለመውጣት በጣም ይከብዳል በአሁኑ ጊዜ። ስለዚህ ያንን ተጠንቅቃችሁ መንቀሳቀስ አለባችሁ። ረጋ ብላችሁ ሁሉ ነገር ማለት አለባችሁ። ኩሪየስ መሆን አለባችሁ። ሁሉ ነገር ለማወቅ ለመጠየቅ ትምህርቱን ብቻ ሳይሆን ያልገቧችሁ ነገሮችን ነው። በአይኪው ደረጃ ምን ችግር እንዳለ ቅድም አስተዋል። ካልኩሌሽን በመስራት ፎርሙላ በማስታወስ የጥናት ችግር ምናምን አይደለም። ሶሻል ኢንተራክሽናችሁና ኢሞሽናል ኢንቴሊጀንስ ላይ ያለው ዴፊሽንሲ በደንብ እንረዳዋለን በሁላችንም በኩል ማለት ነው። ስለዚህ ኢሞሽናል ኢንቴሊጀንሳችሁ ላይ ከማንም የማታንሱ መሆናችሁን ሰው የሚጠብቅባችሁ ነገር እንዳለ እናንተ የምታደርጉትን ሌላው እንደሚያየው ስም እንደሚያሰጣችሁ ማወቅ አለባችሁ። ኢሞሽናል ኢንተሊጀንሳችሁና ሶሻል ኢንተራክሽናችሁ ከሁሉም ጋር ማንበብ ብቻ አይደለም። መወያየት ላይ መወያየት፣ ዲስከሽን ላይ መሳተፍ፣ ሴሚናር ላይ መሳተፍ፣ ወደ ስራዎች ላይ መሳተፍ፣ የጋራ ስራዎች ላይ ከሌሎች ጋር መስራት መልመድ የምትለምዱበት ስለሆነ ይሄ ወሳኝ ነው። በዚያ አተኩራችሁ መስራት ይኖርባችኋል። ሌላ ሁሉ ጊዜ የምናነሳው የኢንቴግሪቲ ጉዳይ ነው። ኢንቴግሪቲ ማለት እኛ ብዙ ጊዜ የምናየው ነገር አለ። ብዙዎቻችን በተለያየ ችግሮች ውስጥ ስላለፍን የሚጎሉ ነገሮች ይኖራሉ። አባቶቻችንንም አያቶቻችንንም እንደ ማህበረሰብ የነበረብን ችግር ያስወረሰን ነገር አለ። አይሆንም ማለት እንሰማለን። አያስኬድም፣ ትክክል አይደለም፣ ውሸት ነው፣ ይሄ እንትን ነው ለማለት አብዛኛውን ጊዜ የምትደራ ብቻ ተራ
ተመርቄ ሊያዝ ይችላሉ ወይ ሌላ ሀገር መደባለሁ ብለን እናንተ ሀገራችሁ ላይ ተምራችሁ አካባቢያችሁ ተምራችሁ እናንተ ዛሬ የምታስቡት ዘር ምንድን ነው? እናንተ የምታስቡት ዛሬ እኮ ስለ ኒውክሌር ሳይንስ ነው። ነገ ኢትዮጵያ የኒውክሌር ባለቤት ትሆን ይሆናል፣ እኔ እዛ ውስጥ ምን ሰራ ይሆናል ብላችሁ የምታስቡት። እኛ ግን ብሔራዊ ውትድርና ነው የምናስበው። እናንተ ዛሬ ወደ ምን ነው የምታስቡት? እናንተ ነዳጅ ድርጅት ውስጥ ምን እንሰራለን ብላችሁ ነው የምታስቡት። እናንተ ነገ ከነገ ወዲያ ኢትዮጵያ ኒውክሌር ስታዳብር ሌላ ትላልቅ ስራ ስትሰራ የቱ ጋር ነው የምንሰካው የቱ ጋር ነው የምንሰራው ነው ብላችሁ ማሰብ አለባችሁ። እና እድለኛ ትውልድ ናችሁ። እንደ ሀገር ብዙ ተስፋዎች ያለን ህዝቦች ነን፣ እንደ ሀገር እንደ ማህበረሰብም። ስለዚህ ይህን ተስፋ ወደ ተግባር በአጭር ጊዜ ነው የምታደርገው ብዬ ነው የማስበው። እንደምታውቁት ደግሞ ማንም ሰው ምናልባት ሰላም ሊሉ ያቀትልኝ እንጂ አኩጂንጎ ጋር ደቼ ባደ ይመስጋን ሰብ ኢንኩ ያንቀፋን ሰው ይሽት ሽሎ ታዲያ በቀር ታቀፈ ዘመን ምን በለውት ውሃንም ፈየክ ፈስበይ አላህ ሱብሓነሁ ወተዓላ ዲናችንን ጠብቀን ኃላፊነታችንን የምንወጣ ያድርገን። ከዚህ በላይ አላበዛባችሁም። ወሰላሙ አለይኩም ወረህመቱላሂ ወበረካቱህ። እሺ ዶክተር ከልብ እናመሰግናለን። በክብር ትቀበሉልኛላችሁ።